በእስልምና እምነት ተከታዮች በጌታ በኢየሱስ ክርስቶስ ስም ይህን ቃል ማንሳት ይሆንላችሁ። በዚህ ውስጥ ይናገራል። ጌታን ግግም ብዬ ነው የምናገረው። በቃ ይናገራል እግዚአብሔር። በዚህ ጭንቀት አለባችሁ፣ ሀሳብ አለባችሁ፣ ሰላም የላችሁ፣ ይህን አንሱት። በዚህ ቃል ይናገራል እግዚአብሔር። ቅርብ ቀን ነው እኔ እግዚአብሔር ዋት እያልኩኝ ነግሬያችኋለሁ። የሆነ መጽሐፍ አንብቤ ከእስልምና ወደ ክርስትና የመጣ ሰው እንግዲህ ስለምወዳችሁ ነው የምናገረው። የፈለጋችሁትን ማለት ትችላላችሁ፣ ግን በእስልምና ውስጥ ያላችሁ ሰዎች በዚህ ውስጥ እግዚአብሔርን ታገኙታላችሁ። የሰራችሁን እዚህ ውስጥ ታገኙታላችሁ። የመረጣችሁን እዚህ ውስጥ ታገኙታላችሁ። እንደ ፐዝል ብትንትን ያለባችሁን ነገር እዚህ ውስጥ ታገኙታላችሁ። ማን ነው አላህ? ማን ነው እግዚአብሔር? ማን ነው? በቃ በተለያየ ስም ጥሩት አለ። እዚህ ውስጥ ኢየሱስ አለ። ይሄ ቃል ያለበት ቤት እግዚአብሔር ይገባል። ይሄ ያለበትን ቤት እግዚአብሔር ያከብራል። ይሄን የሚገልጥ ቤት እግዚአብሔር ያከብራል። ይሄን ገልጦ የሚያነብሰው ቤት እግዚአብሔር እግሩ ይበዛል። እኔና አብ እንመጣለን ራት እንበላለን ብሏል። ይሄ ቤት ይሄ የገባበት ቤት ቃሉ ያለበት ቤት የትም እምነት ውስጡ ነው። በጌታ በኢየሱስ ክርስቶስ ስም ይሄን ቃል ማንሳት ይሆንላችሁ። በቃ በኢየሱስ ክርስቶስ ስም ነፍሳችሁ እረፍት ትጣ። ይሄንን እስክታገኙ ድረስ ይሄን እስክታነሱ ድረስ በጌታ በኢየሱስ ክርስቶስ ስም የቃሉ ዘመን ይሁን። የመዝሙር ዘመን ነው። መዝሙር እንሰማለን፣ ስብከት እንሰማለን። እውነት ነው። ዛሬ ግን በነፍስ ወከፍ ይሄንን ወረቀት በቃ የምናገላብጥበት ዘመን ይምጣ በጌታ በኢየሱስ ክርስቶስ። በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ፣ የተለያየ የገድል መጽሐፍቶችን የምታነቡ፣ ገድል ውስጥ እግዚአብሔር የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ። ልጁ ኢየሱስ አለ። ያፈቀራችሁ አለ። የወደዳችሁ አለ። እግዚአብሔር አለ። እዚህ ውስጥ አለ። እግዚአብሔር ምስክሬ ነው። ይህን እያነበባችሁ ራሱን አይሰውርም። እግዚአብሔር ከቃሉ በስተጀርባ የሚሰራ አምላክ ነው። በነውጥ ውስጥ ሰላምን የሚሰጥ፣ በከበባ ውስጥ ሰላምን የሚሰጥ፣ የሚያሳርፍ፣ ጥያቄው እንዳለ ችግሩ እንዳለ ሆኖ በቃ ባላችሁበት ሁኔታ ራሱን ነው የሚሰጣችሁ። አይገርምም? እሱ እንደ ሰው አይደለም። እንጀራን ሰጥቶ ብቻ ዞር አይልም። ራሱን ነው የሚሰጣችሁ። እግዚአብሔር ምስክሬ ነው። ዘፍጥረት ብላችሁ ጀምሩ። በኦርቶዶክስ እምነት ያላችሁ፣ በካቶሊክ ያላችሁ፣ በቃ በተሐድሶ ያላችሁ፣ በጴንጤዎችም እኛ ራሳችን ጴንጤ እንደኔ ያላችሁ ቃሉን እናንሳ በኢየሱስ ክርስቶስ ስም። ስለ ሁሉም ነው ለይቼ አልመጣሁም። በቃ እዚህ ውስጥ አለ። ይሄን ስናነብ ጌታን እናገኘዋለን። ይሄን ስናነብ ኢየሱስን እናገኘዋለን። ይሄን ስታነቡ እራሳችሁ ማንነኝ የማንነት ጥያቄ፣ ብዙ የማንነት ጥያቄ እዚህ ውስጥ አለ። ለዚህ ያው ወደ ቃሉ ነው። ዘፍጥረት ብላችሁ ጀምሩ። ቸርች ልንመላለስ እንችላለን። የፕሮቴስታንት እምነት ተከታዮች ቸርች ልንሄድ እንችላለን። እሁድ በሳምንት 3 ቀን ልንሄድ እንችላለን። ኦርቶዶክስ እምነት ተከታዮች በየጠዋቱ 7 days a week ልትሄዱ ትችላላችሁ። በቀን 2 ልትሄዱ ትችላላችሁ። ይሄን ካላነሳችሁ ባዶ ናችሁ። በቃ ክርስቲያኖች ጴንጤነን ምንል ይሄን ካላነሳን ባዶ። ሙስሊሞችም ወንድሞቼና እህቶቼ ይሄንን እናንሳ። ተሐድሶ ውስጥ ያለን ይሄንን እናንሳ። በቃ ምንም ለዓለም ሕዝብ ሁሉ ኢየሱስ ያለው እዚህ ውስጥ ነው። አዳኙ ያለው እዚህ ውስጥ ነው። ፍቅሩ ያለው እዚህ ውስጥ ነው። ትህትና ያለው እዚህ ጋር ነው። ትዕግስቱ ያለው እዚህ ጋር ነው። መቻሉ ያለው ነገ ምንድነው የሚሆነው? ነገ የሚሆነው? ይሄ ዘመኑ እዚህ ውስጥ አለ። ዘመኑ እዚህ ውስጥ አለ። እግዚአብሔር ግራ በማጋባት የሚታወቅ አምላክ አይደለም።